በኢራን የሚደገፉት የየመን ሁቲዎች በባብ-አል-ማንደብ ስትሬት የባህር ሰርጥ ላይ እገዳ መጣላቸውን ገልጸዋል። ዛሬ አሁን ከትንሽ ሰዓታት በፊት ደግሞ ሁለት የሳውዲ ነዳጅ መርከበኞች ላይ ጥቃት ማድረሳቸውን ተናግረዋል። ይህን እገዳ ማስቀጠል ከቻለች ኢራን ሁለት በጣም ወሳኝ የሆኑ የነዳጅ ማጓጓዣ የባህር ሰርጦች መቆጣጠር ትችላለች ማለት ነው። የመጀመሪያው ስትሬት ኦፍ ሆርሙዝ፣ ሁለተኛው ደግሞ አሁን የባብ-አል-ማንደብ ስትሬት። ይህም ይበልጥ ጫና የዓለም ነዳጅ ገበያ ላይ እንድታሳድር ያስችላል። ምክንያቱም ስትሬት ኦፍ ሆርሙዝ ከተዘጋ በኋላ ሳውዲ አረቢያ ከዓለም ሶስተኛ ከፍተኛ የነዳጅ አምራች አብዛኛውን ነዳጅ ከስትሬት ኦፍ ሆርሙዝ ወደ ባብ-አል-ማንደብ ስትሬት በምስራቅ ምዕራብ ፓይፕላይን ወይም የነዳጅ ቧንቧ አዟዙራ ነበር። ግን አሁን ባብ-አል-ማንደብ ስትሬት ተዘጋ ማለት አብዛኛውን ነዳጅ በስዊዝ ካናል አድርጋ አፍሪካን ዞራ በኬፕ ኦፍ ጉድ ሆፕ ዞራ ነው ወደ ኢሲያ ሀገሮች በጣም ጥገኛ በዚህ ሳውዲ ነዳጅ የሆኑት ልታደርስ የምችለው። ኢትዮጵያና ምስራቅ አፍሪካን በተመለከተ ከሳውዲ የሚመጣውን ነዳጅ መቀበል በጣም አስቸጋሪ የሚሆን ለጊዜው፣ ግን ከዩኤኢ እና ከህንድ ለመቀበል በገልፍ ኦፍ ኤደን አድርጎ ሁለቱንም ሰርጦች የስትሬት ኦፍ ሆርሙዝ ወይም ባብ-አል-ማንደብ ስትሬት ሳይነካ መቀበል የምንችልበት መንገድ አለ፣ ከጅቡቲ ፖርት በመጠቀም ማለት ነው። ማገጃን በማገጃ የመመለስ መብታችንን እናረጋግጣለን። ጠላት ህዝባችንን ለ12 ዓመታት የዘለቀ እና ሊሸከሙት የማይችሉት አይነት ከበባ ውስጥ ከቶታል። ከዚህ በኋላ የሚመጣን ማንኛውንም ጥቃትም ለአይን አይን በሚለው መርህ መሰረት ወሳኝና ሁሉን አቀፍ በሆነ የማባባስ እርምጃ እንጋፈጠዋለን።